በሰማያት ወሰላም በምድር ስምረቱ ለሰብ ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመዚኑ ዳጠ ዋኮት ሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጻፈ ዋፉ ሙሴ ለበኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ይተሃፈሩ ኩሎሙ ለይሰግዱ ለግልፎ ክቡር አባታችን መላከ ብስራት ቀሲስ ክፍሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር አሜሪካ የደብረ ብስራት ቅዱስ ገብርኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ የዚህ ህዝቡ የመንጋይ በላይ ጠባቂ ክቡር መምህራችን ሊቀ ጠበብት ሲራክ ተክሌ የቤተክርስቲያናችን አንጋፋ ሊቅ ክቡር አባታችን መምህራችን መጋቤ ሃይማኖት ቀሲስ ተስፋዬ መቆያ የሜሪላንድ ቅድስት አርሴማ ቤተክርስቲያን ገዳም ዋና አስተዳዳሪ ክቡራን የየገዳማቱ የየአድባራቱ አስተዳዳሪዎች በየማዕረጋችሁ ሊቃውንተ ቤተ እግዚአብሔር በማህሌት እስከ ቅዱሳን መላእክት ምስጋና ስታሰሙ ስታመሰግኑ ያደራችሁ ሊቃውንት ካህናት ወዲያቆናት እንዲሁም የዚህ ደብረ ሰንበት ትምህርት ቤት ወጣት መዘምራንና አባላት እግዚአብሔር አምላክ በልዩ ፍቅሩ የሚወዳችሁና እግዚአብሔርን የምትወዱ ኦርቶዶክሳውያን ምዕመናንና ምዕመናት ሕፃናት ጭምር በኃያሉ በእግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? ድምጻችሁ አይሰማም? እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለታላቁ መልአክ ለቅዱስ ገብርኤል እንዲሁም ለሰማዕቱ ለሕፃኑ ለቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ዓመታዊ ክብረ በዓል በሰላምና በጤና በሕይወት አደረሰን አደረሳችሁ። እግዚአብሔርን አመስግኑ። እግዚአብሔር አምላካችን ቢፈቅድ ላጠር ባለ ደቂቃ ይህንን ታላቅ በዓል እግዚአብሔር መንፈስ ቅዱስ ምስጢሩን ገልጦልን እኛ የምንናገርበትን አንደበት እናንተ ደግሞ የምትሰሙበትን እዝነ ልቡና እግዚአብሔር መንፈስ ቅዱስ ለሁላችንም ያድለን። መቼም ይህ ታላቅ በዓል በዚህ አጭር ደቂቃ ወይ ደግሞ አውደ ምሕረት ላይ ተገልጦ የሚያልቅ አይደለምና እንዲሁ እግዚአብሔር ቢረዳን ትላንትም በነቢያት ላይ በኋላም በቅዱሳን ሐዋርያት ዛሬም በቤተ ክርስቲያን በመምህራን ላይ እግዚአብሔር መንፈስ ቅዱስ እንደ ተስፋው ቃል የሚያስተምር ለዘላለሙ በማይታበል ቃሉ ለዘላለሙ ጸንቶ የሚኖር የቃል ኪዳን ባለቤት ልዑል እግዚአብሔር የቃሉን ደጆች ለሁላችንም ይክፈትልን። ይህ ታላቅ በዓል ሐምሌ 19 የቅዱስ ገብርኤልና እንዲሁም የሰማዕታቱን በዓል ስናከብር እንዲሁ አንድ ታላቅ ጉዳይ እንመለከታለን። ይህ ጉዳይ ሃይማኖት ነው። በዘመኑ ወደ ኋላ ቀደም ብለን ለማንሳት ብናየው ቅድስት ኢየሉጣና ሕፃኑ ቅዱስ ቂርቆስ የነበሩበት ዘመነ ሰማዕታት የ300 ዓመት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአድኅኖቱን ሥራ አከናውኖ ወደ ሰማይ ካረገ በኋላ በክርስቲያኖች ላይ ታላቅ ስደት ሆነ ይላል። በስደቱ ዘመን በ300 ዓመታት ሁሉ ክርስቲያኖች እየተሰደዱ ከኑሯቸው ከቀያቸው ከሕይወታቸው ከየሀገራቸው የሚሰደዱበት በቤተ ክርስቲያን ታላቅ ስደት ሆነ። በዓሉ የስደት በዓል ነው ዛሬ የምናከብረው። በዘመኑ የነገሱ መሪዎች አብያተ ጣዖታት ይታረዋ አብያተ ክርስቲያናት ይታጸዋ ብለው አዋጅን አውጀው የጣዖታት በሮች ይከፈቱ፣ የክርስቲያናት በሮች ይዘጉ የሚል ዓለም አቀፍ አዋጅ ታውጆ ክርስቲያን የሆነ ሁሉ ክርስትናውን ሆነ እግዚአብሔርን ማምለክና እግዚአብሔርን ማመንና እግዚአብሔርን ከእግዚአብሔር ጋር በህብረት ለመኖር እጅግ ከባድ ፈተና የነበረበት ዘመን ነው። በመከራ ዘመንና በፈተና ሰዓት የሚገኙ ሰዎች እግዚአብሔር ካረዳ በስተቀር ብዙዎቻችን በመከራ ውስጥ በጭንቅ ውስጥ በስቃይ ውስጥ ማለፍ በጣም ይከብዳል። ክርስትናው ገና በዕለተ ዓርብ በቀራንዮ በጴንጠናዊ በጲላጦስ ዘመን ሲመሰረት ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ክርስትና ሃይማኖት ለኛ ሲሰጠን ራሱን ቤዛ አድርጎ በመስቀል ላይ ስለኛ ስጋውን ሲቆርስ ደሙን ሲያፈስ እንዲሁ በቀላል አልነበረም። ስለዚህ በእርሱ የሚያምኑት ሁሉ ስደት እንደሚጠበቅባቸው እርሱን የሚያምኑ ሁሉ መከራ እንደሚጠበቅባቸው ሞት እንደሚጠበቅባቸው ስደት እንደሚጠበቅባቸው ለቅዱሳን ሐዋርያት አስቀድሞ በመጽሐፍ ቅዱስ ነግሯቸዋል። ነገር ግን ምንጊዜም እግዚአብሔር
ከማንችለው ከማይቻል በላይ የሚፈትን አምላክ ስላልሆነ በሚችሉት መጠን ወይ በምንችለው መጠን ስለሆነ እግዚአብሔር ለእያንዳንዳችን የሚሰጠን ፈተናው እንኳን ቢሰጠን እግዚአብሔር አስቀድሞ የመውጫ መሰላል ይዘረጋል። ሰዎች የሚድኑበትን፣ የሚያመልጡበትን፣ የሚወጡበትን፣ የሚሻገሩበትን መሰላል ያዘጋጃል። ለዚህም እነዚህ ቅዱሳን ሰማዕታት ዛሬ የምናስባቸው ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሀገራቸው ሮማውያን ሲሆኑ ከዛ ተሰደው ወደ ኢኮንያስ ሀገር ሲሰደዱ በዛም የጠበቃቸው ታላቅ ፈተና ታላቅ መከራ ነበረ። ያውም ግብዣ ጣዖትን የማምለክ ስራ፣ ለጣዖት እንዲሰግዱ፣ ጣዖትን እንዲያመልኩ፣ እግዚአብሔርን እንዲረሱ፣ እግዚአብሔርን እንዲክዱ ታላቅ የክህደት ግብዣ ነበረ። መጀመሪያም ከሀገራቸው ቅድስት ኢየሉጣ የተሰደደችበት ለዚህ ለረከሰ ጣዖት አላመልክም እግዚአብሔርን እንጂ ጣዖትን አልቀበልም አላመልክም በማለት ስደት ደርሶባት ገና ወደዛ በምትሰደድበት ሀገርም የጠበቃት ከዛ የባሰ ጣዖት የማምለክ ስራ ነበረ። እለእስክንድሮስ የሚባል ንጉሥ በነገሰበት ይህ ንጉሥ በዛ በጣዖት አምልኮ ህዝቡን እያስጨነቁ እያስገደዱ የሚያሰግዱ ወይ ደግሞ የሚያስመልኩ መሪዎች ነገስታቶች ነበሩ። ቅድስት ኢየሉጣ ግን የቀረበላትን ቅድም መዝሙረ ዳዊት 96 ቁጥር 7 ላይ ይተሃፈሩ ኩሎሙ ለይሰግዱ ለግልፎ ለተቀረጸ ጣዖት የሚሰግዱ ሁሉ ይፈሩ ወደ ኋላም ይዋረዱ ይመለሱ የሚል የእግዚአብሔር ቃል እንዲሁም በልዩ ልዩ በመጽሐፍ ቅዱስ ክፍል ላይ የተገለጠው የእግዚአብሔር ቃል ስለነበረ ከጣዖታት ጋር አትተባበሩ። ቅዱሳን አባቶቻችን ሐዋርያት በዚህ በሐዋርያት ሥራ ምዕራፍ 15 ላይ እናንተ እግዚአብሔር ጋር ለመኖር በጤና እንድትኖሩ የጣዖትን ሥራ እርኩስ አትንኩ፣ ከጣዖት ጋርም አትተባበሩ ነበር። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር እንዲሁም 8 ላይ ከጣዖት የተለያችሁ ሆናችሁ ጣዖትን ማምለክ እርኩሰት እንደሆነ፣ እግዚአብሔርን መካድ እንደሆነ፣ እግዚአብሔርን መርሳት እንደሆነ በዚህ ቅድስና ሰይጣን እንጂ እግዚአብሔር እንደማይከብር አስጠንቅቋችሁ ነበር። በዚህ በኦሪት ዘጸአት ምዕራፍ 12 ቁጥር 37 ስንመለከተው እስራኤል ዘሥጋ የተባሉት ሕዝቦች 430 ዘመን በኋላ ከስደት ዘመን በኋላ ከወጡ ወደ ምድረ ከነዓን ከደረሱ በኋላ ሙሴና አሮን እየመሯቸው በነበሩበት አንድ ፈተና ገጥሟቸዋል። ያም እግዚአብሔር ያደረገላቸውን ከሰማይ መና እያወረደ ከጭንጫ ላይ ውሃን እያፈለቀ የመገባቸውን እግዚአብሔርን ረስቶ ጣዖት አምልኮ ነበረ። ነገር ግን እግዚአብሔር ተቆጣቸው። ለምን? እግዚአብሔር ከሁሉ ከአማልክት ሁሉ በላይ ነው። እግዚአብሔርን የሚመስል የለም። መኑ ይጼርዩ ለእግዚአብሔር እምናማልክት መኑ ይመስለከ እግዚኦ እምናማልክት። እግዚአብሔርን ከአማልክት ሁሉ የሚመስለው የለም። አማልክት ቢባል አማልክት ዘበጸጋዎች ካህናት አማልክት ናቸው። ሊቃነ ጳጳሳት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት አማልክት ናቸው። የእግዚአብሔር አማልክት ግን እማባሉ እግዚአብሔር ከዚህ ያገኘ ሽረት የሌለበት በባህሪው ሞት የማይነካ ስለሆነ እግዚአብሔር ከአማልክት ሁሉ በላይ አምላክ ነው። የንጉሶች ሁሉ ንጉሥ የጌቶች ሁሉ ጌታ ነውና ክብር ምስጋና ለእርሱ ይሁን። እግዚአብሔርን አመስግኑ። ስለዚህ ቅድስት ኢየሉጣ ይህንን ግብዣ በሚቀርብላት የ3 ዓመት ሕፃን ልጅ ይዛ ነበር የተሰደደችውና ይህንን ታላቅ ግብዣ ለኔ ያቀረብከውን እስኪ ሕፃኑ ይምጣና አንተ የምትለውን ነገር እሱ ይንገረን አለችው። ሕፃኗን ጋበዘች፣ ልጇን ጋበዘች። ሕፃኑ ቅዱስ ቂርቆስም እንደመጣ አንሰ ይሰግድ ለአማልክት ርኩሳን ዘይክሉ አድኅኖ ርእሶሙ ራሳቸውን በማያድኑ በማይናገሩ ኃይል የሌላቸው ነውርና ውርደት አይምሮን የሚያሳውር ስለሆነ ጣዖት ራሱን ማዳን በማይችል በዚህ ጣዖት አላመልክም። እኔ የማመልከው አምላክ አድኖ የድህነት አምላክ የሚያድን አምላክ እና አናንያን እና አዛርያን እና ሚሳኤልን የሚያዳናቸው እነ ሶስናን ከረበናት ከሽፍቶች እጅ ያዳናቸው እነ ዳዊትን ከተወረወረ ጦር ያዳናቸው በሰማይ ያለ በምድርም ያለ ከሁሉ በፊት የነበረ እግዚአብሔርን እናመልካለን እንጂ በዚህ ጣዖት አናመልክም ብሎ ሕፃኑ ቅዱስ ቂርቆስ በመንፈስ ቅዱስ ሙላት የገለጠበት ለእግዚአብሔር አምልኮት የፈጸመበት ታላቅ የአምልኮት ቀን ነው። ደስ ይበላችሁ ምእመናን፣ እግዚአብሔርን አመስግነው። በመሆኑ ዛሬ የሕፃኑ ቅዱስ ቂርቆስ እንዲሁም የእናቱ ቅድስት ኢየሉጣ ይህንን ታላቅ የመከራ ዘመን የስደት ዘመን እምነታቸውን በማጠንከር ታላቅ ፈተና የተሻገሩበት ያለፉበት ዕለት ነው። በዚህ ዘመን በእምነት ብዙዎች ወድቀናል። የእምነታችን መጠን ይለያያል። ብዙዎች ስር ያልሰደደ እምነት አለ፣ ያነሰ እምነት አለ፣ ታላቅ እምነት ያለው አለ።
ነገር ግን የሕፃኑ ቅዱስ ቂርቆስና የቅድስት ኢየሉጣ በዘመኑ ከምንም ጋር የማይወዳደር ታላቅ እምነት ነበረ። ልብ በሉ ኦርቶዶክሳውያን፣ ሰውን ማስደሰት በጣም ቀላል ነው። በቀላሉ በማስደሰት በዋዛም በፈዛዛም ሰውን ማስደሰት ይቻላል። እግዚአብሔርን ግን ያለ እምነት ማስደሰት አይቻልም። ቅዱስ ጳውሎስ የተናገረው ለዚህ ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። ለዛውም ደግሞ ታላቅ እምነት ይጠበቃል። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ ያንን 100 አለቃውን እንዲህ አይነቱን እምነት በእውነቱ በእስራኤል ምድር አላየሁም አለ ጌታ ኢየሱስ ክርስቶስ። ታላቅ እምነት ነበረ። ቃልህን ብቻ ላክ ልጄ ይድናል የተባለውን ታላቅ እምነት አግኝቶበት ነበረ። በሕፃኑ በዚህ የ3 ዓመት ዕድሜ ውስጥ ግን ሕፃኑ ቅዱስ ቂርቆስ እስኪ አስቡት፣ ልክ እንደ ዮሐንስ መጥምቁ ዮሐንስ ገና በእናቱ ማኅፀን በእመቤታችን እንደሰገደ ለጌታችን እንደሰገደ እንዲሁም ሰማዕቱ ቅዱስ ጊዮርጊስ በ20 ዓመት በወጣትነት ዘመን በሰማዕትነት የ7 ዓመት የሰማዕትነት ጉዞን እንዳጠናቀቀ ሌሎቹም ሰማዕታት ቅዱሳን እግዚአብሔርን እንዳገለገሉ እግዚአብሔርን እንዳስደሰቱ የዚህ ሕፃን ታላቅ ገድል እጅግ የሚያስደስትና የሚያስደንቅ ነው። የ3 ዓመት ሕፃን ነው። እስኪ አስቡት ምዕመናን፣ ምን አይነት መታደል ነው! ምን አይነት ቅዱስና ነው! ምን አይነት መመረጥ ነው! የቅዱስ ቂርቆስ ይህንን ታላቅ እግዚአብሔር ጸጋ የሰማዕትነት ሥራ እግዚአብሔር ስለሰጣቸው ነው። የወረዱ ሰማዕታት የእግዚአብሔርን ስም ወደ እቶነ እሳት ወደ ምድጃ ወደ እሳት ሲሄዱ ቅዱሳን ሰማዕታት የእግዚአብሔርን ስም ተሸክመው ይሄዳሉ። የእግዚአብሔር ስም የደከሙትን ያበረታል፣ የወደቁትን ያነሳል፣ የጠፉትን ይመልሳል። ለተሰደዱት መመለሻቸው ነው። ለጠፉት መፈወሻ፣ ለታመሙት መፈወሻቸው ነው። የእግዚአብሔርን ስም የሚጠራ ይድናል ተብሎ እንደተነገረው በዚህ በትንቢተ ኢሳይያስ ምዕራፍ 63 ላይ እግዚአብሔር ፍጹም አባታችን ነው፣ ፍጹም አምላካችን ነው። እዚህ ነው ኦርቶዶክሳውያን ስንነሳም ስንተኛም ስንሄድም ስንገባም ስንወጣም ስንሰራም በማንኛውም ዕለታዊ ተግባራችን ላይ የሥላሴን ስም የምንጠራ። እግዚአብሔር ስም ያድናል። እግዚአብሔርን ስም በመጥራታቸው እነዚህ ቅዱሳን ሰማዕታት ለሰው የማይቻለው እግዚአብሔር ስለሚቻል ታላቅ መከራ በደረሰባቸው የእግዚአብሔር ስም ጠርተው ከነደደው እሳት ድነዋል። ታዲያ ይህ ሕፃኑ ቅዱስ ቂርቆስ በንጉሡ ፊት ቀርቦ ስምህ ማን ነው ሲባል ይሄ የሚያልፈው ስም ወይ ደግሞ መቃብር የሚውጠው በመቃብር የሚቀር ስም ነው ያሉት። ተመልከቱ፣ ክርስትና ከመቃብር በላይ ነው፣ ከሞት በላይ ነው፣ ከሞት ባሻገር ነው። ከሞትን በኋላ የምንኖረው ሕይወት ነው፣ ሰማያዊ ሕይወት ነው፣ ዘላለማዊ ሕይወት ነው ክርስትና። ለዚህ ነው ክርስቲያን ነኝ ማለት በዘመኑ እጅግ በሚያስፈራበት ዘመን በመከራ ዘመን እነሱ ስለ ክርስትና ሕይወት ቆራጥ ልብ ስለነበሩ ስለ እምነታቸው ጀግኖች ስለነበሩ እናትና ልጅ እግዚአብሔር ፊት በንጉሡ ፊት ቅድም በወንጌሉ ላይ እንደሰማነው ማቴዎስ ወንጌል ላይ በሰው ፊት የሚመሰክርልኝ በሰማይ አባቴ ፊት መሰክርለታለሁ። በእግዚአብሔር በነገስታት ባላውያን በነገስታት ፊት ስለ እግዚአብሔር የመሰከሩ ጀግኖች ናቸው። እነዚህን ስናከብራቸው ዛሬ በዓሉን ስናከብር አጠቃላይ የምንመለከተው የሰማዕታቱን ትርግና የሰማዕታቱን ጥንካሬ የሕፃኑን ጥንካሬ የእናቱን ጥንካሬ እንመለከታለን። በዘመኑ ይህ ግብዣ ቢቀርብላቸው ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ለዚህ ለረከሰ ጣዖት አናመልክም፣ የወደድከውን በእኛ ላይ ማድረግ ትችላለህ ሲባሉ ብዙ መከራዎች ብዙ ፈተናዎች ደርሶባቸዋል። የመጨረሻ የሆነው በብረት ጋን ውስጥ ውሃ አስፈልቶ በዛ እንዲጨመሩ እንዲቀቀሉ እንደ ንፍሮ እንዲጠፉ ነበረ። ነገር ግን ይህን ሁሉ ሲያደርጉ እግዚአብሔር መልአክ በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል በተጣሉበት እሳት ምድጃው ወይ ደግሞ ጉድጓድ ብረት ውስጥ መልአኩ ቅዱስ ገብርኤል በበትረ መስቀሉ ሲነካ ውሃው እጅግ ቀዝቃዛ ሞቃታም የሆነ ልክ እንደ ሻወር ሽር ያደረጉት። እግዚአብሔርን አመስግኑ። ሆነ የማይቻል ይቻላል፣ የማይሆነው ሁሉ ይሆናል። እግዚአብሔርንም አመሰግኑ። እናቴ ጨክኝ፣ ይቺ አንድ ሰዓት መከራ ነች። ነገር ግን ዘላለማዊ ሰዓት ከሚያጠፋን ከምንቀጣ በርቺ ጨክኝ ጥብቅ እምወይ ትብሪ እንጂ ዳግመ ኩነኔ ዳግመኛ ሞት የለብንም። የአንድ ሰዓት መከራ ነው እናቴ ሆይ ጨክኝ ብሎ ሕፃኑ ቅዱስ ቂርቆስ መምህር ሆኖ እናቱን እያበረታ ቀኝ እጇን ይዞ ወደ ጋኑ ውስጥ አስገብቷል። ያንን መልአኩ ቅዱስ ገብርኤል አናንያን እና አዛርያና ሚሳኤልን ያዳናቸው ዛሬም ያድነናል አለ። ክብር ምስጋና ይሁን እና እንዲህ አይነት ሕፃን የተባረከ ሕፃን እግዚአብሔርን የሚያመሰግን ለእናቱ መምህር የሆነ እናቱን የሚያስተምር እንደ አባትም እንደ እናትም እንደ ልጅም ሆነው
ሁሉን ሆኖ ሕፃኑ ቅዱስ ቂርቆስ ለእናቱ ለቅድስት ኢየሉጣ የሃይማኖት አስተማሪ ሆነ። የሃይማኖት መሪዋ ሆነ። በሃይማኖቷ እግዚአብሔርን አስደሰቱ። ዛሬ እግዚአብሔር የተደሰተ ዛሬ በዓሉ ስናስብ አንደኛው የእግዚአብሔር ክብር የተገለጠበት፣ ሁለተኛው የመልአኩ የቅዱስ ገብርኤል ፈጣን ተራዳኢነቱን የገለጠበት፣ እንዲሁም ደግሞ የሰማዕታቱ ጽኑ እምነት ነው። የተወደዳችሁ ምዕመናን ካለን ጊዜ አንጻር ዛሬ እኔና እናንተ በዓለማችን ብዙ ፈተናዎች እናያለን። በሀገራችንም በምንኖረው በዓለሙ በአጠቃላይ ለእግዚአብሔር ምድር በመላ ዓለምን ሁሉም ለነበሩ ውስቴታ ዓለም ጠቅላላ 3% ነች። በዓለማችን ብዙ መከራዎች፣ የጦር ወሬ፣ መከራ፣ ሞት፣ ስደት እናያለን። ቤተ ክርስቲያናችን ገና ስትወለድ በዕለተ ዓርብ በሞትና ነው። ክርስቲያኖች የሞቱት በሕይወት ይኖራሉ። ገዳዮቻችን በክርስትና ሕይወት ደግሞ እነሱ እየሞቱ ይሆናሉ። ሞትና ቤተ ክርስቲያን ሰማዕትነት ለዘላለሙ አይቋረጥም። በእምነት ጸንቶ መገኘት ያስፈልጋል። ስለዚህ በጣዖት ጣዖትን የሚያመልኩ ይፈሩ፣ ወደ ኋላ ይመለሱ። ዛሬ እኔና እናንተ አይምሯችን የያዙ ብዙ ጣዖታት አሉ። ለእግዚአብሔር እንዳንገዛ፣ እግዚአብሔርን እንዳናስቀድም፣ በሕይወታችን እግዚአብሔር እንዳይቀድም፣ የበረከት ሰዎች እንዳንሆን ብዙ ጣዖት በአይምሯችን ተይዘዋል። የዘረኝነት ጣዖት፣ የጥላቻ ጣዖት፣ የክፋት ጣዖት፣ ብዙ ጣዖታት በአይምሯችን ነፍሶ ይገኛሉ። እግዚአብሔር ይህንን ከአይምሯችን ያጽዳልን። ሰው በመሆናችን ክርስቲያኖች በመሆናችን ክርስትና የተናጠል ጉዞ አይደለም። ይመናል የእርስ በርስ በመደጋገፍ አንድ ላይ በመጠንከር በህብረት የምንጓዝ ነው። የአንዱ ጽድቅ ለአንዱ የሚተርፍ ነው። ሌላው በሌላው ላይ የሚዘባበት ወይ ደግሞ የሚቀራጥ ሳይሆን አንዱ በአንዱ ተደጋግፎ የወደቀውን በማንሳት የምንሻገር ሰማያዊቷን ተስፋ ኢየሩሳሌም ተስፋ የምናደርግ ነው። ስለዚህ እንደ ሕፃኑ እንደ ቅዱስ ቂርቆስና እንደ ቅድስት ኢየሉጣ በሃይማኖታችን ጸንተን የቅዱሳን መላእክት ተራዳኢነት ሳይለየን እግዚአብሔርን እናመልክ። እሱ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ለአስተማሪውን ለመከሩን ለአባታችን ለሊቀ ብርሃናት እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሜን በሉ። ቃለ ሕይወት ያሰማልን።